እንድትወጣ ከፈለግሽ እንድትወጣ ንገራት ሀቢባዬ። የታዲ ወዳና የፊዛና የካንስሌሽን ብለሽ አሳውቃት። ያኔ በደንብ ለመሰሽ ሌላ ቢሮዎች ሲለቁ እውነቱን ለመናገር ስንት እንደሚያስከፍሉ እኛ እናውቃለን። ኤኒዌይ ችግር ነው። 1150 ትከፍይላታለሽ። የምንድን ነው እኔ የምከፍለው ነው እኮ የምለው ከፍዬ ጨረስኩ። እንድትወጣ አትፈልጊም? ሹክሪያ ጋር እንድትሆን አትፈልጊም? እንድትወጣ ከፈለግሽ 1100 ለምን እኔ አልፈልግም አላልኩም። እየጎዳቻት ነው ከአሰሪዎቹ ጋራ እንትን ብላ ልጅቷን እየሰማች አይደለም። ልጅቷ በቃ ሹክሪያ የምንከፍለው 1150 ስለሌለን አንቺ ሌላ ስራ አስገቢያት። ችግር ሀቢባዬ አለ አዩኒ ወራሲ ዋንት ያ ሀቢባ ምንም ችግር የለም። እኔ በጣም ልጅቷም ደሜ ናት። እኔ ድሮ ምንድን አንድ ሰው ሳይሆን አቢላዬ حبيبه كيف حالك؟ انا ما اريد مين عم تبكي؟ انا مالك سويت حبيبه يسلمون عليك يا حبيبه. مرحبا مرحبا يسلم عليك. مرحبا يا حبيبه. ايوه يدنش كيف حالك؟ الحمد لله تمام. كيفك؟ والله انت زين. انت من وين؟ انا من اثيوبيا. والله انت زين. الحمد لله. شكرا. جميله. ما سمعت. معلم جميله. انت جميله. انا جميله. شكرا. بيوتيفول. كيف اشتغلكم يسمعكم؟ عم بترجم لهم عم بقول لهم ان انت اللي حلوه جميله نشالين ቆንጆ ነሻለኝ እናንተ ሁሌ አስቀያሚ ነሽ ጥርስሽ አፍንጫ የለሽም ጥርስሽ ያስጠላል ትሉኝ አይደል? ያው አረቡ እንቲ ጀሚላ አለኝ። ትሳዊ ትርጉማ ነጊ የኢትዮጵያ ከላም ያኔ እነሱ ሁሌ አታምሪም ነው የሚሉኝ አታምሪም ነው የሚሉኝ። አረባሪ የትነግናስማ አረብ ያከናግሯለሁ። ላይቭ ሪካርዱን ቆርጬ አስቀምጠዋለሁ ለታሪክ። ባልየው ሲኮራ አንተኔ እኮ አረብ እንኳን እኮ ቆንጆ ብሎ አድንቆኛል ብዬ እለዋለሁ። ጋይስ አላችሁ አንቱ መውጁዲን እኔ መውጁዲን ያ ሀቢባዬ በስ እንደዚህ ነው። እኔ ውድ ያኔ ሙዲሬ ራሱ ያው እንዳለሽ ያኔ የቢሮ ሙዲር ነው። ኦኬ تمام شكرا. يعطيك العافيه بيلኝ يعطيك العافيه بيو والله يعطيك العافيه. ይሰማሻል። ያኔ ከስራ ወደ ቤት እያደረሰኝ ነው እና እንደዚህ ነው ሀቢባዬ ያኔ በቃ خلاص تمام እሺ። እኔ ቁጥርሻለኝ ዋትስአፕ ላይ እናወራለን። አደራ እሺ ሹክሪያዬ አደራ። ሞት ጥሩ ስራ ምንም እንዳታስቢ እኔ ስራ ላይ እኮ መጥፎ ስራ ያኔ እነሱ ነው መጥፎ የሚሆነው እንጂ ሰዎቹ ያኔ መቼም እኔ እኮ አባቤ ውስጡ ማያውቅም ታውቃለሽ አንቺም መቼም ያኔ እኛ በጥሩ ስራ ነው የምናስገባው። እኔ እኮ ድምጼ እኮ ቀስ ብዬ ማውራት አችልም። እነሱ አስለምዱኝ። አሁን ብቻ አንቺ ጥሩ ስራ አስገቢያትና እሷ እንደተመቻት ትንገረኝ እሺ። ኢንሻአላህ አብሽሪ። ያኔ እኔ ምን ነግርሽ አንድ ነገር አለው እሷ እንደምትፈልግ ስራ አታይም። ከፈልግሽ ልጆቹ ብቻ በደንብ ያዳምጪኝ ሀቢባዬ እና ስራ አንቺም ታውቃለሽ እሺ። በአደብኛ ነን ስራ ፈላጊ እንጂ እኔ አሁን ይሄ ሰውዬው አልፈልግሽም ቢሮ ውስጥ እንደምትሰሪ ካለኝ ማለት ነው መውጣት እችላለሁ። ያኔ በግድ አይቀመጥም። ያኔ እነሱ ወዶ ካስቀመጡኝ ነው እንጂ እኔ መቀመጥ አልችልም ማለት ነው። እና እንደዚህ የኛንን ስራ ፈላጊ እኔ አሁን አንድ ወረቀት አጠፋው ማለት ነው ወላሂ ላዲም ይቅርታ እላታለሁ። ይቅርታ በቃ እኔ ነኝ ያጠፋው፣ በስተት ነው ያጠፋው። ብዙ ነገር ያጠፋል። እኛ በኩል ፊዛ ያጠፋል፣ ስሙ ይቀያይራል። ገና እንደገና እናስተካክላለን። ስናስተካክል ያኔ ብር ይቆርጥናል። እኛ ላይ ደሞዝ ይቆርጣል ማለት ነው። ገብተሻል? ይሄን ነገር ምን ላታለው ያኔ ይቅርታ ላታለው። ይቅርታ ብር እየቆርጥን ይቅርታ እንላለን። ገብተሻል? እኛን አበላሸን ማለት ነው። እና መቼም እንደዚህ ነው ስራው። ሳይ እንደምትፈልግ አታይም። አናግራት እና ስራ ይቷን ልጅቷ ችግር የለም ልጅቷ
ችግር የለም። እኔ አስረዳታለሁ። ልጅቷ ጋር ተስማማለሁ። እኔ ችግር የለም። ኢቷ ናት የምትለኮሳላት ማለት ነው። ትለኮሳለች በደንብ። ከዛ ኢቷ ያኔ እኔ ለአንቺ ያናግራለሁ እንደሚቀይሩላት ዘራ ጥሩ እንደሚሆን እንዳትለኩስ። ይኸውልሽ ሹክራ እህቷ እንዳትለኩስ እኔ እመክራታለሁ እህቷን። አንቺ ደግሞ ለእኔ ቃል ገብተሽልኛል። ያው 5000 ህዝብ ፊት ጥሩ ስራ ልታስገቢያት ቃል ገብተሽልኛል። ጥሩ ስራ አስገቢያት። ሚቹ ደግሞ ለእኔ በዋትሳፕ ራበሽ ወይ ምግብ ይሰጡሻል ወይ ብዬ ጠይቃታለሁ። ካራባት እኔ ካራበኝ ስራ ችግር የለብኝም ብላለች። ብቻ ምግብ ያለበት ቤት ሀቢባዬ እኛ ላይ አሁን ነግርሽ መሰለኝ ምግብ አዎ ክልክል ነው፣ በጣም ክልክል ነው። ማማታት ክልክል ነው። ትርፍ ጊዜ መሰረት ክልክል ነው። የእንቅልፏን ጊዜ አውቃለሁ። ባለፈው ቀንም እኮ እንቅልፍ ጊዜ እኔን አናግራለሁ። 11 ሰዓት የተኛለች 8 ሰዓት እናንሳለች በዚህ ሰዓት ብዬ አናገርኳት። ኦኬ ያኔ እኔ እንቅልፏን ላይ ብሩ ደግሞ በስራ ሰላሳ ላይ እንደሚሰጡ በጣም ነው የሚከታተለው ልጆቼን እና ኢማመታት ደግሞ እኔ ወላሂ ላዚም ሸክዋ ያረኩኝ ራሱ አለ ስብሃንላ ለምን ነቅቶ ማለት ነው ልጅቷን አንዴ እንትን ልመርቅ እጣኑ ሊያልቅብኝ ነው። ሹክሪ አንዴ ልመርቅ እና እንቀጥላለን። መርቅ አሜን እንበልሽ። ሰላም ይሁን፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገሮች ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተቸገሩ፣ የተጨነቁ፣ ያዘኑ ሁሉ ፈጣሪ ይድረስላቸው። ማንም ሰው እዚህ ምድር ላይ አይክፋው። ማንም አይዘን፣ ማንም አይታመም፣ ማንም አይጣ። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድግልን፣ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። በየሀገሩ እስር ቤት ውስጥ ጭንቅ ላይ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው በሰላም ይገላግላቸው። አሚን። ደላሎችንም አላህ ሂዳያ ይስጣቸው፣ ፈጣሪ ቀልብ ይስጣቸው። ደላሎች ጥሩ ይሁኑላችሁ። አሜን በል። አሜን። ለሁሉም ተለምኗል። ምርቃቱን ጨርሻለሁ። ኦኬ ሹክሪያን ደግሞ ሙቹን አደራ ብያታለሁኝ። ጥሩ ስራ ታስገባታለች። እኛም ጠርተን እዚህ እናመሰግናታለን። ሙቹን 1-2 ወር አይተን ከተስማማት ደስተኛ ከሆነች እኛ በጣም እናመሰግናታለን። ይህን ያለው ነገር ማለት የምትፈልጊው ነገር አለ ኦፕሲ? ዛሬ ድራይቨር ልካ ትወስዳታለች። አሁን እህትሽን ጥሩ ስራ ታስገባታለች። እሺ አሁን ደስተኛ ነሽ? እኔ ማለት የምፈልገው ነገር እኔ ምንም የለኝ ወይ እኔ ማለት የምፈልገው ነገር እኔ ምንም የለኝም። ትለክሳለች ለምትለው እኔ ከመጀመሪያውም አንቺ ግን የእውነት ምንም ያልኩት ነገር ነሽ። እህትሽ ችግሩ እንዲፈታላት አትፈልጊም። መልሰሽ ወደኋላ ታጥቦ ጭቃ። አሁን እኛ የምንፈልገው ሙቹ ከዛ ቤት እንድትወጣ ቢሮ ሄዳ ጥሩ ስራ እንድትገባ ነው አይደል? ይሄን ልታረግ በህዝብ ፊት ቃል ገባት። አሁን መልሰሽ ወደኋላ ሌላ ነገር ልታመጪ ነው አልኩ እኮ። እኔ ምንም አላልኩም። በቃ አሁን እሷ እኔ የምፈልገው ብቻ ሰላም ቦታ እንድትሆን ነው። አዎ ትለኩሳለች ብለሽ እኮ ጀመርሽ ልትመላለሽ። አሁን እኮ ስማርት አሁን ይኸውልሽ ሹክሪያ ቃል ገብታልናለች እዚህ ህዝብ ፊት ሙቾን ጥሩ ስራ ልታስገባት። የሙቾን ቁጥር ትሰጭኛለሽ። እኔ ዋትሳፕ ላይ እህትሽ እጠይቃታለሁ። እራበሽ ጠማሽ ጥሩ ቤት ነው ብዬ ቼክ አረጋታለሁ። አታስቢ እሺ? አዎ እዛም ካልተስማማት ጥሩ ካልሆነም ቃሏን ካላከበረች ሹክሪያ እኔ መጥቼ ለህዝቡ ይኸው በእናንተ ፊት ቃል ገብታ ነበር ቃሉ አልተፈጸመልንም ብላለሁ። አንቺ ነገር አብርጂ እሺማ? እሺ ጎበዝ። እሺ ሹክሪያ እናመሰግናለን። እንጠብቃለን ከወቅቱ ስራ ተቀይራ። ሹክሪያ اسمعكم معكم انا موجوده يا حبيباتي يا معانا انت معانا موجوده. ايوه تسمعينا بسمع يعني
እያወራው ነበረ ዝም ብዬ ማለት ነው። ለዛ ነው ማይክ ያዝኩኝ እና በጣም እያሰማሁሽ ነው። እኔ ወላሂ ችግር ያው የለም ገብተሻል። ችግር የሚመጣም የለም ችግር የሚመጣም ማለት ነው። ነግርሻለሁ። ያው ቁጥሬን ሴፍ አረግኝና አውሪኝ ሀቢባ። ማንም ችግር ቢኖረው እንደውም በውጭም እናግዛለን እንጂ እኛ ችግር ውስጥ የምንከተት ሰው አይደለም። ኦኬ። እና እኔ ነገ ሰፋራ ስለሚሄድ ማለት ነው አቡዳቢ ሰፋራ ስለሚሄድ በዛ እኔ ቀብላታለሁ ልጅቷ። እሺ ስለዚህ ነገር እያወራሁ እኔ ለሰውየው ሰፋራ ውሰድኝ እያልኩኝ ነው ለሰውየው ማለት ነው። እዛ ሰፋራ ስንሄድ ትቀብላለሁ ልጅቷን፣ ምንም እንዳታስቢ። እሺ በጣም ጥሩ። በቃ ስትቀበያት ነገር ተቀበልኳት ብለሽ ዋትሳፕ ላይ ንገሪኝ። እሺ ለምን ህዝቡ ስለሚጨነቅ መጥቼ ለህዝቡ እንድነግረው። አረ ህዝቡ እኮ የሚጨነቅ ነገር የለም። ህዝቡ ያዳምጡኛ። አሁን ልጅቷ እኮ ሰላም ቤት የበላት እየጠጣት ናት። አሁን እኮ የወንድሟ ቤት ናት። አቢባ ሴትዮ ቤት አውጥቻለሁ ወጣት አላት ኦልሬዲ እየበላት እየጠጣች ናት። እንደዙ ሶስት ልጆች እሷ አጠገብ አለው። ለምን ትጨነቃለች? ለምን ህዝቦቹ ይጨነቁ? ሶስት ልጆች አለው። ችግሯን ስለሰማ ስታለቅ ስራ በይ ስለሰማ የሰማው ህዝብ ስለሚጨነቅ እኔ ላይ ቤት ስከፍት ይጠይቁኛል። ኮመንት ላይ እየመጡ የትናንቷ ልጅ እንዴት ሆነች፣ ሙቹ እንዴት ሆነች ስለሚሉኝ ስለሚያስጨንቁኝ እኔ ደግሞ ለህዝቡ ምላሽ መስጠት ስላለብኝ ነገ ከወሰድሻት በኋላ ከዛ ቤት ካወጣሻት በኋላ እንዳወጣሻት ሀቢባ ወስጃታለሁ ብለሽ ለእኔ ዋትሳፕ ላይ ስትነግሪኝ እኔ ደግሞ ለተጨነቀው ህዝብ መጥቼ በቃ ሰላም ናት አሁን ወጥታለች ከዛ ቤት ብዬ ነግራቸዋለሁ። ገባሽ? እንደዛ ነው። እንደዛ ነው። እንቲ معانا عم تسمعينا؟ ሹክሪያ ሰላጣይን እኮ አላያችሁትም። ቅድም ቢዚ ሆነን እኮ አላሳየኋችሁም።